بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ጥያቄ ምን ይላል እኛ ሴቶች ጸጉራችን ስናበጥር ወይም ደግሞ ጥፍራችን ስናቀልም ያኒ ጥፍራችን ስንቆርጥ ያ ይቆረጥነው ወይም ደግሞ ስናበጥር ከጸጉራችን የተነጨ ወይም ደግሞ የተነቀለው መቅበር ግዴታ ነው ይባላል እና ይሄ ነገር እንዴት ነው የሚል ነው عليها በዚህ ነገር ላይ ያው ብዙ አባባል ይባላል ብዙ ነገር ግዴታ ነው አይደለም የተጠላም አይደለም እንኳን ግዴታ ይሆን ዘንድ ማለት ነው በርግጥ ሙሰነፍ ኢብኑ አቢ ሸይባ ላይ የተዘገበ ነገር አለ እሱም አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ይህንን ያደርግ እንደነበር ጥፍሩ ወይም ደግሞ ጸጉሩ ላይ የሚቀረው የሆነ ነገር ይቀብር እንደነበር ተዘግቧል ስለዚህ ይህ ማለት አብዱላህ ኢብኑ ዑመር ይህ ያደርጋል ወይም ደግሞ ከፊት ሰሃቦች ያደርጋሉ ይህን አድርገዋል የሚል ነገር መሰማቱ ግዴታነትን አያሲዝም በል እንደውም ሱና ነው ማለትም አያሲዝም አንድ ሰው ጸጉሩ ወይም ደግሞ ጥፍሩ ከቆረጠ በኋላ መቅበሩ ሱናነትን አያሲዝም ምክንያቱም ኹለፋ ራሺዲን ቢሰሩት ነብዩ ሰለላሁ ዐለይሂ ወሰለም ቢያዙበት ነበር ኹለፋ ራሺድ አብዱላህ ኢብኑ ዑመር ነው የሰራው ስለዚህ ይህ ማለት ሰሃቦች ስለዚህ ከፊት ሰሃቦች ይህን ሲሰሩት ተገኙ የሚለው ነገር ከነሱ ይህን ነገር መገኘቱ የሚያሲዘው ምንድነው ጀዋዝ ነው ይፈቀዳል አንድ ሰው ቢቀብር ይፈቀድለታል ወይም ደግሞ استحسان ነው የተወደደ ነው እንዲሁም ደግሞ አውላ ነው ጥሩ ነው የተሻለ ነው ልንል እንችላለን ነገር ግን ግዴታም ነው እንዲሁም ደግሞ ሱና ነው አይባልም መቅበሩ ሱና ነው ወይም ደግሞ ግዴታ ነው የተጠላ ነው حرام ነው አይባልም ይሄ ለማለት የግድ ምን ያስፈልጋል መረጃ ስለዚህ ላ يلزمه دفنه አንድ ሰው መቅበሩ ግዴታ አይሆንበትም ሰላም ቁማማ የሆነ ቆሻሻ ማጣያ ቦታ ላይ ሰብሰብ አድርጎ ቆሻሻ ገቢጥሩ ላባስ ወላ ሐረጅ ምንም ችግር የለበትም ጸጉሯም ይሁን ጥፍሯ ማለት ነው ምንም ችግር የለውም ቢቀብረውስ ፈላ ሐረጅ ምንም ችግር የለውም ምክንያቱም አልአምር ዋሲዕ በዚህ ጉዳይ ላይ ጉዳዩ ሰፊ ነው ይናከል ጠበብ ያለ ነገር አይደለም ማለት ነው እንግዲህ ሐዲስ ወርዷል ብዙ ሐዲሶች እንደወረዱ ዑለሞች ይጠቅሳሉ في الامر اتزاز የሚያዙ የሆኑ ሐዲሶች ወርደዋል በመላይ في دفن الشعر والأظافر غير أنها لا تصح يعني ጸጉራችንም እንዲሁም ደግሞ ከሰውነታችን የሚወጣ የሆነ አካላችን ላይ ቆርጠን የምናስገኘው ነገር መቅበር እንዳለብን የሚያሳዩ ብዙ ሐዲሶች ወርደዋል ጸጉራችን ጥፍራችን መቅበር እንዳለብን የሚያሳዩ ብዙ ሐዲሶች ተወርደዋል ከነብዩ ሰለላሁ ዐለይሂ ወሰለም ተብሎ ከሌላም ቦታ ተብሎ ወርደዋል ነገር ግን ሁላችሁም ضعيفون جدا ያሉ ዑለሞች በጣም ደካማ ናቸው ምንም መረጃም ይሆኑ አይደሉም ይላሉ ስለዚህ ይሄ ነገር ግዴታ ለማድረግ አንድ ነገር ወይ ደግሞ ሱና ነው ይሄ ነገር በሸሪዓ የታዘዘ ነገር ነው ለማለት የግድ የቁርአን ሐዲስ መረጃ ይጸደቀ ያስፈልጋል ወይላ ዝም ብሎ መናገር ነው የሚሆነው ማለት ነው ስለዚህ ሐዲሶቹ የማይጸድቁ ናቸው ኢማሙ አህመድም ይሄን ነገር ተጠይቀው يدفن الشعر والأظافر ብሏል ይቀበራል ወይ ለሚፈعل ባይቀብረው አሉ ለም نرى به بأسا ይሄ ነገር ችግር አለበት ብለን አናይም ብሏል ኢማሙ አህመድ ራሱ ማለት ነው እንደውም በሳቸው استحسان አለ استحباب ነው ብለዋል የተወደደ እንደሆነ የሳቸው መዝሐብ አቋም የተወደደ መሆኑን የሚያሳይ ነው ነገር ግን በአገራችን ላይ በዚህ ዙሪያ ብዙ ነገር ይባላል ለምሳሌ ከፊል ሰዎች ጥፍር በሌሊት መቁረጥ አይቻልም ይላሉ ጥፍር በሌሊት አይቆረጥም ቤት በሌሊት አይጠረግም ለዚህ የሆነ ነገር አላይሃል ይሄ የሚባል ነገር የለም አንድ ሰው በፈለገው ሰዓት ጥፍሩ መቁረጥ በፈለገው ሰዓት በቀን ቢሆን በሌሊት በፈለገው ሰዓት ጥፍሩ መቁረጥ ይችላል ማለት ነው ግልጽ ነው ከፊሎቹ ደግሞ ምን ይላሉ ጥፍሩን ከቆረጠው በኋላ ሲጥለው ዝም ብሎ መጣል የለበትም 3 ጊዜ ተፍተፍ ይልበትና ከዛ ብስሚላ ብሎ ነው መጣል ያለበት ያለ በለዛ ዝም ብሎ የሚጥለው ከሆነ ሸይጣን ይወስደዋል ሸይጣን ይጠቀምበታል ጸጉራችን ጥፍራችን ሸይጣን ይጠቀምበታል ይላል ይሄ መሰረት የሌለው የሆነ ነገር ነው ግድ ስንጥል 3 ጊዜ ተፍተፍ ብሎ የሚባል ነገር የለም ማለት ነው ስለዚህ ግን አንድ ሲል ጥንቃቄ ልታረግ ትችላለች አሁን ለምሳሌ ጸጉሯ ምክንያቱም ያ ጸጉሯ ምናልባት ደጋሚዎች يعني ጠንቋዮች ይወስዱብኛል ምክንያቱም ብዙ ጊዜ ሲህር የሚሰሩ ሰዎች ከኛ ከሆነ ነገራችን ይዘው ወስደው ነው ያን ነገር ሲህር የሚሰሩት ስለዚህ ምናልባት ጸጉሬን ወስደው ጥፍሬን ያን ነገር ወስደው እኔ ላይ ሲህር ይሰራሉ ድግምት ይሰሩብኛል ጠንቋዮች የሆነ በእኔ ላይ የሆነ ነገር ይሰራሉ ብላ የምታስብ ከሆነ የዚህ ጊዜ ጥንቃቄ ታደርጋለች ሰዎች የማይደርሱበት ቦታ ትጥለዋለች ወይ ደግሞ ሰዎች የማይደርሱበት ቦታ ወይም ደግሞ አለበለዚያ ትቀብረዋለች ማለት ነው ያን ነገር የኔ መሆኑን አውቀው ወስደው ሳህር የሆኑ ሰዎች ድግምተኞች ወይ ደግሞ ሌሎች ሰዎች መጥፎ ነገር ይሰሩብኛል በዚህ ነገር ብላ የምታስብ ከሆነ የዛኔ ምን ታረጋለች ሰዎች የማይደርሱበት ቦታ ትጥለዋለች ወይም ደግሞ ትቀብረዋለች ማለት ነው
ጥንቃቄ ልታረግ ትችላለች ከዚህ አንፃር ወኢላ ግዴታ የሚሆን መሆኑን የሚያሳይ ምንም አይነት መረጃ የለም ነው هذا وصلى الله على نبينا محمد وعلى اله وصحبه اجمعين